ላለፉት 3 ወራት ከኦክቶበር እስከ ዲሴምበር ድረስ ከሚዲያ ጠፍታል። ኦፍ ኮርስ ሶሻል ሚዲያ ላይ አልፎ አልፎ እስከ ኖቬምበር አጋማሽ ላይ ተጽፍ ነበረ። ጠፍተ ነበረና በሰላም ነው የጠፋው ከሚዲያ ከመደበኛው ሚዲያ? በሰላም ነው የጠፋሁት። የምሰራው ስራ አካል ነው። ወደፊት እነግርሃለሁ። አሁን ከነገርኩ ደግሞ ጥሩ አይሆንም። ዌር ኩኪንግ ብለህ ነበረ ባለፈው ባሮጌው ዓመት። ያ ዌር ኩኪንግ አንዳንዴ ያየ ኪችን ውስጥ ኩክ ሳታደርግ ወደ በፌ ይዘው ከመጣ ጥሩ አይደለምና ኩክ እያደረግን ያለው ነገር አለ። የዛው አካል ነው። በፌው ላይ እስክናቀርበው ብንጠብቅ አይሻልም? መቅመስ ከፈለክ ወደ ኪችኑ መግባት ትችላለህ። እሺ፣ እናመሰግናለን። እንትን እንዳይሆን ብዬ ነው ሰላጣ እንዳይሆን ብዬ ነው ኩክ እያደረጋችሁ ያላችሁትና እሱኮ ወይ ኪችን ገብተህ ከኛ ጋር ጨውንም እየቀመስክ ማየት፣ አለበለዚያ በትዕግስት መጠበቅ ነው። እሺ፣ ጥሩ። ቢፌ ላይ እስኪቀርብ ድረስ ተጠብቅ ብለሃል። በቅኔም እግረ መንገዱንም በፌት ኦፍ አይዲያስ እያስተዋወቅ ነው። በጣም እናመሰግናለን። ሰው የሰሞኑን ከመጥፋቱ ጋር በተያያዘ ጀዋር ቁጥጥር ስር ውሏል። ተመርምሮ ብዙ ነገር ዘርግፏል፣ አምኗል፣ ወንጀል ውስጥ መዘፈቁን ተናዟል። ከዛ በኋላም ወደ አሜሪካ እንዳይደርስ ተባሯል የሚል ዜና የሰማ ይመስለኛልና የመታሰርህን ዜና ስትሰማ ምን ተሰማ? መጀመሪያ ከዛ እንጀምር። ምን ተሰማ መጀመሪያ? እኛንም ገርሞን ነበር ነው ያለው አብይ። ሁለት ነገር እንትኑ የጭብጡን ትላንት እንዳልኩት ያው ጉዳዩ በህግ ስለተያዘ አሁን እያረጀውም ስለሆነ የሰዎችን ምክር እንዲሁም የሙያተኞች ዋጋ በጣም ከፍ እያለልኝ ነው የመጣ ያለውና ስለዚህ ያንተን ሙያ ሰዎች ላለማስከፋት ጉዳዩ ላይ ኮሜንት አላደርግም። እኔ ግን ሰላም ነኝ። በዚሁ አጋጣሚ በጣም ከመናፈቄ የተነሳ ብዙ ፕሮግራም ለሰሩልኝ ሰዎች አለሁ። በጣም ነው የምወዳቸው፣ በጣም ነው የማመሰግነው። ከወዳጆቼ ይበልጥ ግን የኔ ተቃዋሚዎች ወይም ደግሞ ተጻራሪዎች ስለናፈቁኝ ወዳጆቼ ትንሽ ቅር ስለተሰኙ አይዟችሁ ለማለት ፈልጋለሁ። እሺ፣ በጣም አመሰግናለሁ። እንግዲህ ጉዳዩ ኦፍ ኮርስ በህግ መያዙን ትላንትና ለፕሮግራም ስጠይቅህም ነግረኛል። ከዛ በኋላ ነው የለጠፍከው። እሱንም ለአድማጮች ትራንስፓረንት በሆነ መልኩ ነግሬያለሁ። ምክንያቱም እንዲሁ ዝም ብለህ እንደማቀርብና እንደማታጋራ ስለነገርከኝም ነው በትዕግስት ጠብቁ ያልኩት። ግን አሁን ስለ 24 ሰዓት ስለሞላው እኔ ጥያቄን ጠይቃለሁ። ባጭሩ መመለስም አለመመለስም ትችላለህ፣ ለአድማጮች ሲባል ማለት ነው። አንደኛ እንደው እስር ቤት ሆነ ነው ወይስ ከእስር ቤት ውጭ ሆነ ነው ዜናውን የሰማው ለማለት ፈልጌ ነው። ስለዚህ አቶ ጀዋር ታስሮ ተመርምሮ ዓለም አቀፍ ወንጀሎችን ሰርቶ ወደ ቦሌ ሊያመልጥ ሲል ተይዞ ከዛ በኋላ አሜሪካ እንዳይረግጥ እና እንዲሁም ኬንያም እንዳይረግጥ ተደርጓል። ኮመን ሴንስ መሞቱን ለምን አልተነገረንም ለቅሶ እንድንደርስ? ስለዚህ ቅድም እንዳልኩ አይ ዶንት ዋንት ኮሜንት ኦን ዘ ኢሹ። ግን በሌጋሊ ራሱ ባያዝ እኮ የተባለው ወንጀላ ክሮኖሎጂውን ናሬቲቭ ምናምን የሰማ ሰው እርስ በርሱ ተረጋግጦ አንዱ የጣለ ጉዳይ ስለሆነ በዛ ላይ መልስ መስጠት ትንሽ አላስፈላጊ ነው። ኢቭን ፖለቲካሊ ራሱ ታየው አላስፈላጊ ነው። ግን አንዳንድ ያው እጃቸው የሚበላቸው የህግ ባልደረቦቼ ጉዳዩን ገፋ ማድረግ ስለፈለጉ እስቲ ልተውላቸው። እነሱ ባልደረቦች ስራቸውን ይስሩበት። በሰው እንጀራ መግባት አልፈልግም። እሺ፣ አመሰግናለሁ። እሺ፣ ኦኬ። የህጉን በዛው ዋትስ ኔክስት የሚለውን ጠይቃለሁ። አጠር ባለ መልኩ ለምን አሁን የሚለውን እንግዲህ አሁን ፖለቲካል አንድምታውን እንድትነግረኝ ፈልጋለሁ። አትሊስት እሱ መናገር ስለምችል ለምን አሁን እና ለምን አንተ ላይ? እኔ ላይ ይጣፍጣል ስሜ ብላይል አስቴር እሱ ነው መሰለኝ አንዱ እሱ ነው። ሁለተኛው ለምን የሚለው በነገራችን ላይ ያን ቪዲዮ ስቱዲዮ ውስጥ ሁላ ነበረኝ የዛሬ ዓመት ያስቀመጥኩት፣ ቀልድ አይደለም። ነመዋንገር ወርዶ ሙዚቃ አስቴር አይ ቲንክ ባለፈው 7 ዓመታት ከአብይ የበለጠ ስራ በሰዎች በመፍጠር እኔ ሳልሻል ቀራለሁ። እኔም በመስደብ እኔን በመርገም ስለኔ ሐሰት በማሰራጨት ትልቅ ቢዝነስ ነው ለብዙ ሰዎች።
አም ሃፒ ፎር ኢት ብቻ እንደው ኮሚሽን ጣል ቢያደርጉልኝ ጥሩ ነበር። ካልሆነም ቢያንስ በሆዳቸው ራሱ ቴንክ ዩ ካሉና ፈጣሪን ከለመኑልኝ ጥሩ ነው። አንድ እሱ። ሁለተኛው ያ የምሰራው እንዳንድ የሚጠረጥሯቸው ነገሮች አሉ። መጀመሪያ ላይ ጠየቅከው ለምን ጠፋህ? ኪችን ውስጥ የማበስለውን ነገር አንዳንድ ነገር ጆሮ ውስጥ አላቸው። በተለይ አሁን በአካባቢያችን ወደፊት ወደ ኋላ ላይ የምንወያየው ጉዳይ ጋር ተያይዞ አንዳንድ ነገሮች ውስጥ ይጠረጥራሉ እና they want to know what I'm up to, they want to know what I'm cooking። ስለዚህ ምንድነው የሚያደርጉት? እንደ አሳ ሊያሰግሩኝ ይፈልጋሉ። እንትን ታውቃለህ ምንድነው የሚባለው? አሳ የምናሰግርበት ፍሬ ነበር ትዝ ይልሃል ልጅ ሆነን? አዎ ስሙ ረስቻለሁ። አላው ይሄ እኛ ጋር ሚጥሬ እንለዋለን። ወቅተ ነው ውሃው ሲጨምረው አሳው ግር ብሎ ወደ ሰማይ ይወጣልና እንደዛ ሞጣ መስሏቸው ነው ሲኮረኩሩ የነበረው። ኦኬ ሶ እንግዲህ የህጉን ዝርዝር እኔ ስቲል እየጠየቅኩ ነው። መብት ነው እንግዲህ አለመመለስ። እኔ ግን ለአድማጮች መጠየቅ ስላለበት ነው የምጠይቀው። ነኒሹ ስለሆነ ነው ባይዘው እያፈርኩ ነው የምጠይቀው። ይሄን ግን መጠየቅ አለብኝ እና አሜሪካ ነበርክ 3 ሳምንት ከኖቬምበር አጋማሽ እና እስከ ዲሴምበር ድረስ? ሚስጥር ነው እንዴ? ሚስጥር ነው እንዴ? ፎቶ ስለጥፍ የፕሮፌሰሮቹ ዝግጅት ላይ ስቆይ የነበረበት እኮ ነው። ሃውዝ ሲክሬት yes እዛ ነበርኩ። ምንድነው ሚስጥሩ እንዴ? ይሄ እኮ ፐብሊክ ሲደረግ የነበረ ነገር ነው እና it's not እሺ ሌላ ደግሞ እንግዲህ ኢንዳይሬክትሊ መልሼ ልጠይቅ ከይቅርታ ጋር ኢንተርቪው ትደረግ ነበረ ጉዞ ስታረግ ከዚህ በፊት በተለያየ መልኩ የተለያየ ሀገር አሜሪካን ጨምሮ ስትሄድ ኮመን ስታንዳርድ ነው ኢንተርቪው መደረግ? ትራቭል አድርገህ ታውቃለህ ወዳጅ? አርኪያ እኔ አውቃለሁ። ፕሮሲጀሩ ያሉ ነገሮች አሉ። እሱን ወደዛ እንግባ ነው። ሎክ ጀስት ሲሊ ነው ያ አይደለም አላማው። ባይዘው አላማው ይሄ የሚያደርጉት ነው። አላማው they wanted to know what I'm up to። ስለዚህ የፈለጓቸው ነገሮች አሉ፣ የሞከሯቸው ነገሮች ደግሞ ነበሩ። የሞከሯቸው አሁን እዛ ወንጀላቸው ስታያቸው በየቦታው አስገብተዋቸው የነበሩ ነገሮች ናቸውና ያ ስላልተሳካ ነው ከሊጋል ሴኩሪቲ ሂት ጆብ ሞከሩና አሁን ያ አልሰራ ሲል ፖለቲካል ሂት ጆብ ለማድረግ የፕሮፓጋንዳ ነገር ይዘው የመጡት። እንተዋወቃለን። ስለዚህ ወልቤይናን አረባምቲ አይ ኦኬ ሶ አሜሪካ ሄዶ ያሳየን ተብሏል። መጨረሻ ላይ ኮሜንት ማድረግ ትፈልጋለህ እሱ ላይ ወይስ? እኔ እኮ ለረጅም ጊዜ አሜሪካዊ ነበርኩ እንዴ። ፍላጎቴ ነው ፓስፖርቴን የመለስኩት። 2 ልጆች አለኝ አሜሪካ። ጓደኞቼ ቤተሰቦቼ እዛ ነው ያሉት። እኔ ምን በቃ ሄደላቸዋለሁ። እንግዲህ ጎበዝ ከሆኑ ሃይክ ከኔ ጋር መሄድ ነው። እኔ አሜሪካ ሲሄድ እንደምታውቀው አይ ላቭ ሃይኪንግ። ስለዚህ አሜሪካ ሄዶ ያሳየኛል ሰው ሰልፍ ያዝና ግን ያቺን 8 ሰዓት የ20 ማይል ሃይክ ማድረግ መቻል አለበት ከኔ ጋር። በጣም ጥሩ። ሶ what is next? እንግዲህ የህግ ጉዳዩን ህግ ይዞታል ብላል። ኦፍ ኮርስ ፐብሊክም ለጥፋል። ቅድምም ስለተያያዘ ኮሜንት ማድረግ አልፈልግም በይዘት ላይ ያልኩ ነው። እኔ ደጋግሜ እየጠየቅኩ ነው። የመጨረሻ ሶ what's next? ምንድነው በዚህ ጉዳይ ምን እንጠብቅ? ወይስ አድማጭ ተመልካቾች ምን ይጠብቁ? ያው የህግ ባለሙያዎቹ የሚያደርጉትን ነገር እከታተላለሁ፣ እፈጽማለሁ። ለህዝብ ማወቅ ያለበትን ነገር በሂደት አሳውቃለሁ። ለህዝብ እናሳውቀው ያው ፐብሊክ ፊገር እንደመሆኔ ለህዝብ ማወቅ ያለበትን ነገር አሳውቃለሁ። ከዛ ውጪ ያው በህጉ ጉዳይ ላይ የህጉን ሰዎች እከተላለሁ። በግብርና ጉዳይ ላይ የግብርና ባለሙያዎችን፣ በፋይናንስ ላይ የፋይናንስ ሰዎችን መከተል አስፈላጊ ነው እና እሱን ለምናሳውቅ ይሆናል። will follow that but it's not እኔ ባይዘው እኔ የስሜ ስለጠፋ ምናምን I don't care። ግን ሌሎች ተቋማትም ምናምን ስለተነካካ ይሄ አንዳንድ ግንኙነቶችን ሊያሻክር ስለሚችል ያንን ክሊር ለማድረግ የሚሰሩ ስራዎች ይኖራሉ። ወደፊት የሚታወቅ ይሆናል። ግን we are taking it serious ምን እንትን እናደርገዋለን። እሺ እንግዲህ የበርደን ኦፍ ፕሩፍ እኛ ጨርሰናል። አላደረኩም ካለ ራሱ ይናገር ብሏል። አቅርብ ተብሏል። አቅርብ ያለው ይለጥፍ ተብሏል። ትላንትና ለጥፋል። እንግዲህ ማድረግ የምንችለውን አድርገናል። ከዚህ በላይ ደጋግሜ ተመሳሳይ ጥያቄ ብጠይቅም የተለየ መልስ ሰጠኛል ብዬ ስለማላስብ ጊዜ መብላት አልፈልግም።
ወደ ሰሞንኛ ጉዳይ እንሄዳለን። ወደ መጀመሪያው የርዕሰ ጉዳይ ከመሄዳችን በፊት አንድ ዜና ስቱዲዮ እንደገባን ሰምተናልና እሱ ላይ አስተያየት እንድትሰጥ ፈልጋለሁ። የፋኖ አንድነት ድርጅት ተፈጥሯል ወይም ፋኖ ወደ አንድ መጥቷል የሚል ሰምቻለሁና የሰማ ይመስለኛል። ምን አስተያየት አለ በሱ ላይ ባጭሩ? ለምን ጠየቀኝ? ለፋኖም ትዕዛዝ ይሰጣል ሲባል ስለነበረ በሌላ መልኩ ልጠይቅ ብዬ ነው። በአንድ ሳምንት ውስጥ የፋኖ አዛዥ የኦኤልኤ ምክትል ስላደረጉኝ ለዛ የጠየቀኝ መስሎኝ ነው። የኔ ኢንትረስት ኢትዮጵያ ውስጥ አንዱ በህይወታችን ሶልቭ ማድረግ አለብን ብዬ የማስበው የተፈጠረው የፖለቲካ ፍራግመንቴሽን፣ የማህበራዊ ፍራግመንቴሽን፣ የማህበራዊ ተቋማት፣ የፖለቲካ ተቋማት መበታተን እሱ መቀየር መቻል አለበት። ፋኖም ወይም ህዋትም ሁሉም የራሳቸው ዓላማ አላቸው። ዓላማቸውን ላትደግፍ ትችላለህ፣ የሚከተሉትን ስትራቴጂ ላትደግፍ ትችላለህ። ግን ፖለቲካል አክተር ናቸው ሀገራችን ውስጥ። አክተሮች ሲበዙ ወይም ደግሞ የፖለቲካ ተዋናዮች ሲበዙ፣ ለምሳሌ በፋኖ ስም 5፣ 6፣ 7 ቡድን ሲኖር፣ በኦኤልኤ ስም እንደዛ ሲኖር፣ በህዋት ስም ሲኖር መዓት ሰውን ማደራደር ከባድ ነው። መዓት ሰውን ማቀራረብ ማለት መዓት ቡድን በቡድን የተደራጀን ሰው ማቀራረብ ከባድ ነው። ፋኖም በአንድ ወገን ከተወከለ፣ ህወሓትም ኦኤልኤም ሌላውን ቡድን በተመሳሳይ መልኩ አነስ ባለ ቡድን ሲቀርብ ለማደራደር፣ ለማስማማት፣ ለመደራደር፣ ለመግባባት ይሻላል። ስለዚህ ብዙ ሆነው ከመሄዳቸው አንድ ሆነው ወደ መድረክ መቅረባቸው ለነሱ ትግል ብቻ ሳይሆን ለኢትዮጵያም ጥሩ ነው ብዬ ነው የማስበው። ለኢትዮጵያም ጥሩ ነው ብዬ ነው የማስበው። ምክንያቱም ብዙ ከሆኑ ሶማሊያን ተመልከት። አሁን አንዱ ችግር ምንድነው? መዓት ናቸው ከተከፋፍለው። ስለዚህ ሰብሰብ ማለታቸው ወደፊት ፖለቲካል ሴትልመንት፣ የፖለቲካ ስምምነት፣ ድርድር ግዴታ ነው። ታውቃለህ፣ የኔን ሀሳብ ታውቀዋለህ። ኢትዮጵያ ውስጥ ፖለቲካ ድርድር አስፈላጊ ነው። ስለዚህ የተለያዩ ማህበረሰቦች በተለያየ አንጃ ከሚወከሉ አንድ በአንድ ወጣ ያለና የተስማማ መጀመሪያ የውስጥ ጉዳዩን በፍጭት በክርክር ከፈታ በኋላ አንድ አጀንዳ ይዞ ወደ መድረክ የሚመጣ ኃይል ማምጣቱ ጠቃሚ ነው ብዬ ነው የማስበው። በመንገዱንም ጥሩ ነጥብ ነው ያነሳውና ምናልባት ሳልጠይቅ ማለፍ የማልፈልገው አቶ ጀዋር መሐመድ በምርጫ ፖለቲካ ነው የሚያምነው፣ በህዝባዊ እምቢተኝነት ነው ወይስ አሁን ሶስተኛ ነካው የትጥቅ ትግል ወይስ በሁሉም? እኔ የሰላማዊ ትግል አራማጅ ነኝ፣ የኦፌኮ አባል ነኝ፣ የኦፌኮ አመራር አካል ነኝ። ስለዚህ ይሄ ማምቢጊቲ የለውም። ነገር ግን አንዱን የምንጸየፍበትና ከትግል ጋር የሚያካሂዱትን አናናግራቸውም፣ አይረቡም ምናምን የምንልበት እንደዛ አይነት አካሄድ ኢትዮጵያ ሳዋጣ አሁን በትግል የሚራመዱት ኃይሎች የሀገራችን ፖለቲካ ላይ ከፍተኛ ተጽዕኖ አላቸው። ኢትዮጵያ ውስጥ በአሁኑ ወቅት ሁለት ትልቅ አጀንዳ አለ ብያለሁ። የጸጥታ፣ የሰላም ወጥቶ የመግባት እሱ ነው አንዱ። ሁለተኛው የኢኮኖሚ ውድቀት ነው። ሁለቱም ተያያዥ ነው። የጸጥታ ችግሩ፣ የደህንነት ችግሩ፣ የሰላም ችግሩ የኢኮኖሚውን በማሽቆልቆል ደረጃ ከፍተኛ ሚና አድርጎ ፈጥሯል። ስለዚህ የፖለቲካ ብልሽቱ የጸጥታ ችግር ፈጠረብን፣ የጸጥታ ችግሩ ደግሞ የኢኮኖሚ ችግር ፈጠረብን። እነዚህን ተያያዥ ነገሮች ለመፍታት በምናደርገው ስራ ውስጥ አንድም ልንጸየፈው የሚገባ ገዢውን ፓርቲ ጭምር ለዛ ነው የገዢው ፓርቲ ተቋማት፣ የመንግስት ተቋማት ጭምር ጫና እየተደረገላቸው ግን ዘንባባም እየቀረበላቸው አማራጭም እየቀረበላቸው ወደ ሰላም እንዲመጡ አስፈላጊውን ጫና ማድረግ ግን በር ክፍት ማድረግ አስፈላጊ ነው። ለታጠቁ ኃይሎችም በመንግስትም ወገን የታጠቁ በአማጺ ወገንም የታጠቁ በሲቪል ፖለቲካ የሚሳተፉ አንድ ላይ መምጣታቸው ግዴታ ነው። ጥሩ። ግን የአቶ ጀዋር መሐመድ የሰላማዊ ትግል አቀንቃኝም ሆኖ እንዲሁም የኦፌኮ አባል ሆኖ ከነኚህ ከታጣቂዎች ጋር ያለው ሚና ምንድን ነው? ከነሱ ጋርስ ንግግርም ውይይትም መታከክስ ምን ያስፈልጋል የሚል ነው በተደጋጋሚ ሲቀርብ የነበረውና በዚህ ረገድ ያንተ ሚና ምንድን ነው? የኔ ዓላማ ኢትዮጵያ አንደኛ ስቴት ኮላፕስ እንዳይመጣ መከላከል ነው። ነምበር 1 ሴቪንግ ስቴት ኢዝ ክሩሻል። አንድ እሱ ነው። ስቴቱን ሴቭ ለማድረግ አሁን ያሉ ግጭቶች እንዲቆሙ ሌሎች ደግሞ እንዳይፈጠሩ ለማድረግ ዓላማዬ አሁን ያለኝ ዓላማ እሱ ነው።
ሀገሪቷንም ከመበታተን ለመከላከል አዳዲስ ግጭቶች እንዳይፈጠሩ ያሉ ግጭቶችም እንዲከስሙ ከተፈለገ ደግሞ ከማንም በላይ የታጠቁ ኃይሎችን ማነጋገር ግዴታ ነው። ጸሎት ማድረግ ይቻላል። ከጸሎት ውጪ ግን የፖለቲካ ስራ እንስራ። ኢትዮጵያ ውስጥ ሰላም እናምጣ። ሀገርን ከመበታተን እንታደግ። ወደፊት የሚቀጥለው ትውልድ ወደ ዲሞክራሲ መሻገር እድሉን እና መረማመጃ እናዘጋጅለት ከተባለ አሁንም ደግሞ አለ ኦኤልኤ፣ ፋኖ፣ ህወሓት ሌሎችን ማነጋገር ግዴታ ነው። ልትወዳቸው አይገባም። አመለካከታቸውን ስብናቸውን ላትወድ ትችላለህ። but they are active players። ቅድም ብያለሁ። ሁለቱ የሀገራችን አጀንዳ የሰላምና የኢኮኖሚ አጀንዳ የታወቀው በጦርነት ምክንያት ነው። የዚህ ጦርነት ተዋናዮች ከኛ ከሲቪል ፖለቲከኞቹ የበለጠ የታጠቁ ኃይሎች ናቸው። ስለዚህ እኛ የሲቪል ፖለቲከኞቹ ከታጠቁ ኃይሎች ጋር መነጋገር የታጠቁ ኃይሎች ስለ እንግዲህ let me be very clear በአማጺም ያሉ በመንግስትም ያሉ የታጠቁ ኃይሎች የሀገሪቷን የወደፊት እጣ ፈንታ ወሳኝ ናቸው። እኛ በሲቪክ ፖለቲካ ውስጥ ያለን በመንግስት ውስጥ ይሁን ከመንግስቱ ውጪ ያለን እነሱም በማግለል ሰላም እናመጣለን ማለት የሚታሰብ ነገር አይደለም። ስለዚህ ለዚህ ነው የማገኛቸው። ወደፊትም ቀጥላለሁ። እሺ መልካም። እንግዲህ ከዚሁ ጋር ስለ የኢትዮጵያ ፖለቲካም እያወራን ስለሆነ ነው ወደዛ እየተንደረደርን ስለሆነ ነው እና ፐርሃፕስ ከዚህ ጋር ተያይዞ የሚነሳው ጉዳይ ቅድም ሀገራችን እንዳትፈርስ ማድረግ የትውልድም ግዴታ አለብን የሚል ነገር አስቀምጣልና ከዚህ በፊትም ስትል ነበረ። ይሄ ኢትዮጵያ የመፍረስ የሚለው ነገርም ዛሬ ላይም ሆነ 2026 ላይ ተመሳሳይ አቋም ነው ያለው ወይስ ኦቨርሬትድ አይደለም ወይ? ኢትዮጵያ ልትፈርስ ነው፣ ልትፈርስ ትችላለች፣ ልትፈርስ ነው፣ እንዳትፈርስ ኢትዮጵያን ከመፍረስ ማዳን አለብን የሚለው ትርክትና እምነት ዛሬም ላይ ይዘሃል? ሁለት ነገር እዚህ ላይ ማየት ያስፈልጋል። አንደኛ አትሊስት ህዝባችን ፖለቲካ ሊቃኑ አሁን ስጋት ውስጥ ገብቷል። ከዚህ በተነሳ እየተጠነቀቀ እየሄደ ነው። ትንሽ ለውጥ አለ። የውጭ ሚና ግን በጣም የውጭ ኤክስተርናል ፋክተር ስቴት ኮላፕስ ሊያመጣ የሚችል ኤክስተርናል ፋክተሩ ግን በጣም ጨምሯል። ባለፉት ጊዜም አሁን በከፍተኛ ሁኔታ እያጠናው እየተከታተልኩም ሰዎችም እያገኘሁ ያለሁት በተለያየ አካባቢ እየተጓዝኩ ሰዎችን እያገኘሁ ያለሁት ዛሬም ጽፌዋለሁ። በሚድል ኢስት በዚህ በመካከለኛው ምስራቅ ሚድል ፓወር የሆኑ በኢኮኖሚም በወታደራዊ ኃይልም እየፈረጠሙ የመጡ እኛ ባለንበት አህጉር በተለይ በዚህ በአፍሪካው ቀንድ አካባቢ ላይ የተጽዕኖ ውድድርና ፉክክር ውስጥ የገቡ ኃይሎች ኦልሬዲ ችግር ውስጥ የገባ ሀገርና አካባቢ የባሰ ለማተራመስ እና ለመበታተን ያላቸው አቅም በጣም 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 ከፍተኛ። ወደ ግብርናው እንመለስ። ውድማ ላይ እህል እየወቃህ እያለህ ትላንት ማታ የሆነ ዝናብ ዘንቦብህ እያደረቅ ለማድረግ እየሞከርክ ትልቅ ዶፍ ሲመጣ የሚታየው አይነት ነገር ነው እኔ እያስፈራኛለሁ። ባለፈው ዓመት ብዙ ፎከስ አድርገን ስራ የነበረው የውስጥ ሽኩቻዎችና የውስጥ ሁኔታዎች ወደ ባሰ እንዳይገፉን ነበረ የሀገሪቷን ሊቃን ለማቀራረብን ስንሞክር የነበረው። ባለፈው 1 ወርና 2 ወር በዛ አካባቢ የሆነው ሁኔታ በትውልድ ውስጥ ሜቢ በሴንቸሪ በሀፍ ሴንቸሪ አንድ የሚፈጠር አይነት ነገር ነው እየመጣ ያለው። በሳውዲ እና በኢሚሬት መካከል እየተደረገ ያለው ሁኔታ ወይ ያድነናል ወይ ይዞ ነው የሚሄደው። ለሁለቱም ወሳኝ ደግሞ እኛ የምንጫወተው ጨዋታ ነውና ስጋቴ አሁን የውስጣዊ ስጋቴ መለስ ብሏል። ውጫዊ ስጋቴ ግን ከመቼም በላይ በጣም በጣም ከፍሏል። አመሰግናለሁ። ባለፈው አስቀምጣት የርካት ኢትዮጵያና አሁን 2026 ላይ ያለችዋን ኢትዮጵያንም አንድ ላይ ማየትም ስለሚያስፈልግ ወደ ሁለተኛው ርዕስም በደንብ እንድንገባ ነው። አንተ ኢትዮጵያ ያለችበት የዲፕሎማሲ ኩስመና ትላለህ። መንግስት ደግሞ አይደለም ይሄ የድላችን ልዩ ቁመና ነው ይላል። አሁን ይሄ ዲፕሎማሲ ኩስመና ነው ቁመና ነው? ማንን እንመን? ምን ላይ ነው ያለነው? ኩስመናን በነገራችን ላይ ከነሱ ነው የተቀበልኩት። ቃሉ ራሱ ፋሲኔቲንግ ነበርና የዲፕሎማሲ ጥንካሬ የሚመዘነው
አንድ ሀገር እኮ ዲፕሎማሲ ተሰሚነት አላት የሚባለው ጠንካራ ኢኮኖሚ ሲኖራት፣ ጠንካራ የጸጥታ ተቋማት ሲኖራት እና ጠንካራ የውጭ ጉዳይ ፖሊሲና አስፈጻሚ ሲኖራት ነው። ኢትዮጵያ ኢኮኖሚዋ ከአምና የባሰ ነው። የጸጥታ ኃይሉ የውስጥ ስታቢሊቲው እየባሰ ነው ሄደው። በዛ ላይ ተጨማሪ የዲፕሎማሲ ስራችንን ለማሻሻል የግለሰብ ጨዋታ ነው እየተካሄደ ያለው። የአብይ የግለሰብ ቁማር ነው እየተካሄደ ያለው እንጂ የዲፕሎማሲ ስራ እየተሰራ አይደለም ለማሻሻል። በዚህ ላይ ኮምፓውንድ ስታደርገው ደግሞ አንዳንድ የተወሰዱ እርምጃዎች እያለ እየጮኋል። ይሄ የሚድል ኢስት የሚድል ፓወርስ ዓለም ላይ ሁለት ነገር እየተፈጠረ ነው በአሁኑ ጊዜ በዲፕሎማሲው ረገድ። በአንድ ወገን ፍሮም ዩኒፖላሪቲ ፓክስ አሜሪካና ከአሜሪካን መራሹ የዓለም ሲስተም ወደ የማይታወቅ መልቲፖላሪቲ ይሉታል፣ ግን ለእኔ ግልጽ አይደለም። ወደ የአሜሪካ ተጽዕኖ እየቀነሰ ነው። ቻይና እያደገች ነው። ዓለም ላይ ጦርነቶች በጣም ሀገር አፍራሽ ጦርነቶች የተካሄዱት በታሪክ እንደምታውቀው ወን ዶሚናንት ሄጅሞን ፓወሩ እና ቻሌንጂንግ ሄጅሞን ሲመጣ እዛ ላይ ሲደረስ ነው። ልክ እንደ ኤርዝኩዊክ የሚፈጠረው አይነት ነገር ነው የሚፈጠረው። አሁንም እየመጣ ያለው የአሜሪካ ዶሚኔሽን ቻሌንጅ ሆኗል። ይሄ አሜሪካ ውስጥ ነርቨስነስ እና በአንድ ወገን ሪትሪት እያደረገ ነው እንደምታየው ወደ ከግሎባል ፖሊስ ወደ ሄሚስፌሪክ ወይም ደግሞ አካባቢያቸው ላይ ከማጥቃት ፓወርን ፕሮጀክት ከማድረግ ፓወርን ኮንዘርቭ ወደ ማድረግ እና ራስን ወደ መከላከል እየሄደ ነው ያለው የአሜሪካው ኃይል። የቻይናው ኃይል በኢኮኖሚና ወታደራዊ ኃይል እየተጠናከረ ነው። ነገር ግን የግሎባል ኦርደር ሊመራ የሚችልበት ደረጃ ላይ አልደረሰም። ራሻ ሰሞኑን እዛ አለ። ሶስቱ ጨዋታ እየሄደ ነው። ራሻውን አሜሪካኖች ራሻን ለመሳብ እየሞከሩ ነው። ቻይና ለመያዝ እየሞከረች ነው። ሶ ዊ ሃቭ ዚስ አት ዘ ቶፕ። ይሄ እየተካሄደ ባለበት ሁኔታ ደግሞ ሚድል ፓወር የምንላቸው መካከለኛ አቅም ያላቸው ባለፉት 40 ዓመታት ፈጣን ኢኮኖሚ እድገት በማስመዝገብ ወታደራዊና የጸጥታ ተቋም ብቃታቸውን በመጨመር ከራሳቸው አልፎ አሁን ውጫዊ ፉክክር ማድረግ የጀመሩ ጠንካራ ሚድል ፓወር የምንላቸው በተለይ በእኛ አካባቢ አስፈላጊ የሆኑ ቱርክ፣ ሳውዲ፣ ኤሚሬትስ፣ ካታር፣ እስራኤል እነኚህ ሀገሮች ፉክክር ውስጥ ናቸው። ይሄ ፉክክር ደግሞ እንደ ድሮ ቢሆን በፓክስ አሜሪካና ወይም ደግሞ በአሜሪካ ዶሚኔሽን ስራ በነበረው የዓለም ስርዓት ውስጥ ይገራ ነበር። ይሄ ፉክክር የዓለም ስርዓቱ ራሱ ትልልቆቹ ራሱ ሴትል አላደረጉም፣ ተናክቷል የነሱ። ስለዚህ ሚድል ፓወሮቹ አሁን ከትልልቆቹ የበለጠ ሞር አሰርቲቭ እየሆኑ እየመጡ ነው። አንፎርቹኔትሊ ደግሞ የነሱ ፉክክር እኛ አካባቢ ላይ ነው። አንደኛ ሪሶርሱ በደንብ ገና ያልተነካ ነው። ሁለተኛ የራሱን ጥቅም ለመከላከል የሚያስችለው ውስጣዊ አቅም የሌለው አካባቢ ነው ሆርን ኦፍ አፍሪካ በአሁኑ ጊዜ። ይሄ ለችግር አጋልጦናል። ይሄ ነው አሁን እንግዲህ ትልቁ አስጊ ሁኔታ። ጥሩ እንግዲህ በሌላ መልኩ ግን ይሄንን የኩስመናና የዲፕሎማሲ ምርታ ከተወራ በኋላ ሁለት ነገሮች ሆነዋል ጀዋር። አንደኛው የተለያዩ የውጭ ሀገር መሪዎች መጥተው ኢትዮጵያን ጎብኝተዋል። ይሄ ከዩቲዩበሮች እና ብሎገር ውጭ የሚታወቁ ሰዎች በተለይ የኤዥያ መንግስታት ጎብኝተዋል። የህንድ ጎብኝተዋል፣ የሲንጋፖር ጎብኝተዋል፣ የማሌዥያም ጎብኝተዋል። ብዙ ሀገራት ኢትዮጵያ መጥተው ጎብኝተዋል። እሱ የዲፕሎማሲ ስኬት አይደለም ወይ? አትሊስት መጎብኘታቸው ፋክት ነው። ሁለተኛ ዛሬ ደግሞ ዜና ሰምቻለሁ። አይኤምኤፍ የተወሰኑ ሚሊዮን ዶላር ብድር ለኢትዮጵያ ለቋል። አሁን ቅድም ይሄንን ራሱ እንደ ዲፕሎማሲ ስኬት ማየት አይቻልም ወይ? የአይኤምኤፍ እኮ ባለፈው አዲስ እኮ አይደለም። ባለፈው የተስማሙ ስምምነት ዲስፐርስ እያደረጉ ነው እንጂ አዲስ ነገር አይደለም። እንደ አዲስ እሱ መታየት የለበትም። ባት አንድ ያነሳው ነገር አለ። የተለያዩ የዓለም መሪዎች ወደ ሀገራችን መጥተዋል። ጥሩ ነው። ለምንድን ነው የመጡት? ምንድን ነው ይዘውልን የመጡት? በአብይ በሳል አመራር ነው የተባለው። በቃ በሳል ነው እንበልሽ። ብስለቱን ቀምሰን እንየው። ምንድን ነው ያመጡልን? ቻይና የመጣችሁ ለምንድን ነው? ሶማሊላንድን ሪኮግናይዝ አታርግ በታይዋን ምክንያት ለማለት ነው የመጣችሁ። የዩሮፒያኖቹ የሚመጡት ለምንድን ነው? ከኤርትራ ጋር ግጭት ውስጥ ገብተህ የባሰ ሪፊውጂ የባሰ ስደተኛ ወደ እንዳትልክብን ነው።
የዲፕሎማሲ ውጤት ነው ነው ሰዎች ኢንቨስትመንት ይዘውልን ቢመጡ ኖሮ የጸጥታ ተቋማችንን ሊያጠናክር የሚችል ድጋፍ ይዘውልን ቢመጡ ኖሮ ምን ብያለሁ? የኢትዮጵያ ትልቁ ችግር ሁለት ነው። አሁን የጸጥታ ችግርና የኢኮኖሚ ችግር ነው። ሁሉም ነገር እነዚህ ነገሮች ለማሻሻል መሆን መቻል አለበት። እነዚህ የመጡ ሰዎች ንግድ ከኛ ጋር አጠናክረዋል፣ ኢንቨስትመንት አጠናክረውልናል። የሀገር ውስጥ ሰላማችንን መልሰን ለመቆጣጠር የሚያስችል አቅም ይዘውልን መጥተዋል ወይስ መጥተው ስጋታቸውን ለመግለጽ ነው የመጡት? ከዚህ አንጻር የሰዎችን መምጣት አይደለም ማየት ያለብን፣ መጥተው ምን አደረጉልን ነው። ለምሳሌ ይሄ የቲክቶከር ልጅ መጣ፣ ግሬት ኤክስፖዠር ነው። የሱ የሚደግፉ ልጆች ለምሳሌ ኢትዮጵያ ማየት ፈልጋለሁ፣ መጀመሪያ ምን ጉግል እንደሚያደርጉ ልንገር፣ ሃውስ ቪዚት ነው የሚሉት። ሃውስ ቪዚት ምክንያቱም ቱሪስት ወደ አንድ አካባቢ ሊሄድ ሲል ለመዝናናት ነው እንደሚሄደው። ለመዝናናት ግን ከጭንቀት ነው፣ በጣም ቢዚ ስለሆነ ዩሮፕ ውስጥ ወይ አሜሪካ ውስጥ ቢዚ ስለሆነ አይምሮውን ለማዝናናት ሪላክስ ለማድረግ የሚመጣው የጸጥታ ችግር ያለበት እገደላለሁ፣ እዘረፋለሁ፣ እታገዳለሁ፣ ምታፈናለሁ የሚለው አካባቢ ላይ ሊሄድ አይችልም። ስለዚህ ዋው ይሄ ልጅ ያሳየው ነገር ከተማው ያምራል፣ በጣም ቆንጆ ነው እና ሃውስ ቪዚት ጉግልን ሴፍ ሲያደርግ ምንድን ነው የሚያየው? በድሮን ዛሬ 30 ምናምን ሰዎች ተገደሉ፣ የቱርኩ የማይኒንግ ሰው ተገደለ የሚለውን ነው የሚያየው። ማንም አይመጣልንም። አይደለም ኦፊሻል የዲፕሎማሲ ስራ ተውና ውጭ ጉዳይ ሚኒስትሮች የሚመጡትን ተውና በጣም ሃይፕ ያደረጉት የሶሻል ሚዲያ ፐርፎርማንስ ራሱ የምንፈልገው ሊያመጣልን አልቻለም። ስለዚህ ውጤት አለው ወይ ነው ውጤቱ? ለሀገር ግንባታ፣ ለሰላም ግንባታ፣ ለኢኮኖሚው እንዲሻሻል ምን አስተዋጽኦ አድርጓል? እሱን ያሳዩንና እንወያይበትን እንተማመን። ከጸጥታ ጋር ተያይዞ አንድ ጥያቄ ላንሳልህ፣ ቅድምም ስለነካው ነው ራስህና ከአምና ጋር ዘንድሮ ብናወዳደር አምናና ዘንድሮ የምንለው ባይዘው በፈረንጆቹ ነው። በፈረንጆቹ 26 25 ነው እያወራን እና ግንዛቤ ውስጥ እንድታስገቡ ነው። ከኦላ ጋም የስምምነት ተደርጎ ነበር በተወሰነ ደረጃ። አንተ የችርቻሮ ስምምነት የምትለው ከፋኖ ጋም ባለፈው ከ2 ሳምንት በፊት ስምምነት አድርገናል ከአፋድ አመራሮች ጋር ተብሎ ተነግሯል። በሌላ መልኩ አንድ ረጅም ጽሁፍ ጽፈ ነበረ ከ5 ወር በፊት በሁሉም መልኩ በአማራ ክልልም በኦሮሚያ ራሱ አድርገን ጨምሮ ከመንግስት ውጪ ያሉት አካላት የሚቆጣጠሩት እየሰፋ ነው ያለው፣ ይሄ የሚያሳየው ሴኩሪቲ ዲቴሪዮሬት እያደረገ ነው የሚል ነው የገመገምከው ባለፈውና ዛሬ ላይ ሆነ መንግስት እየተቆጣጠረ እያዳከማቸው መሄዱን አያሳይም ወይ? እኛ እንዳውም ምርጫ ልናደርግ ነው የሚያሰጋን ነገር የለም፣ እዚህም እዛም የተወሰነ ሽፍታ ነው የሚታየው እንጂ ሞር ኦር ለስ በጣም ኮንሶሊዴት አድርገናል የሚል ነው የሚነገረውና አሁንም ባለፈው እንደገመገምከው ነው ወይስ 26 ላይ መንግስት የበለጠ እያሸነፋቸው እያዳከማቸው እየሄደ መሆኑን ነው የምታየው እና ሰላምንም እያሻሻለ እግረ መንገዱ? በዴታ ነው የማምነው እኔ ሪያሊቲ። አምና የዚህ ጊዜ ነው መሰለኝ ትንሽ ቀደም ብሎ እና ጃልሰኝ ከምዕራብ ሸዋ ገቡ አይደለም? ጥሩ። እነሱ የለቀቁትን ቦታ ዛሬ ማን ነው የሚቆጣጠረው? መንግስት ነው ወይስ አማጺ ነው? እነሱ የነበሩበት አካባቢ ያለው ህዝብ ሰላም አግኝቷል? መንግስት ተቆጣጥሮ ሰላምና ፍትህን ማስፈን ችሏል? እሱን መንግስት ካሳየን አም ሃፒ። ሁለተኛ ወደ መንግስት እጅ የሰጠው ወታደር ነው የሚበዛው ወይስ ወደ ጫካ የሸፈተው ወጣት ነው የሚበዛው? ይሄ ማትሪክ የጣሉት ኑሮ መደገፍ አቅቶት የሚሊሻን ዱላ ያቃተው ወጣት የት ነው እየሄደ ያለው? አማራ ክልል ነው ሰደው እና ማስረሻ መጡ። እኔ በነገራችን ላይ ቢሆን የኢትዮጵያ ዱር ገደል የኢትዮጵያ ገበሬ አንድም ጥይት ባይሰማ ደስታዬ ነው። ግን የአንድ ኮማንደር እና የሌላ መግባት ጥሩ ነገር ሆኖ ግን ያ ኮማንደር በለቀቀበት መንግስት ተመልሶ መቆጣጠር ካልቻለ፣ ህዝቡ እረፍት ማግኘት ካልቻለ የተወሰኑ ሰዎችን እጅ መስጠት ጊዜያዊ አማጺውን ሊያደክመው ይችላል እንላለን። ግን ፕራክቲካሊ ስናየው ግን አማጺው ተጠናክሮ ነው የሄደው።
ምዕራብ ሸዋን በደንብ ልነግርህ እችላለሁ። አይ ስተዲድ ኢት በጣም ነው የምከታተለው። አውስ ፋሲኔትድ ምን አይነት ኢምፓክት ሊኖረው እንደሚችል የበለጠ ነው ተስፋፍተው የኦኤል ልጆች ያሉት። ሶ ከዛ አልፈው አርሲን ሐረርጌን ተስፋፍተው ነው የሄዱት። ስለዚህ የኔ ኢንትረስት የህዝቡ እረፍት ማግኘት ስለሆነ እኔ በነገራችን ላይ አማጺ ያሸነፈ አብይ ያሸነፈ ኢትስ ኖት ቢግ ዲል ለኔ። ወይ ተሸናነፉ ወይ ተደራደሩና ሰላም አምጡ። መሸናነፍ አትችሉም ነው እያልኩ ያለሁት። መሸናነፍ ስለማይቻል በእንጥብጣቢ የችርቻሮ ድርድር ተውና በጅምላ እንደራደርና በጅምላ እንነጋገርና ፖለቲካችንን ከዱር ገደሉ ከጠመንጃ አፈሙዝ ወደ ጠረጴዛ ዙሪያ እናምጣ። የኔም የኛም ፓርቲ አቋም ይሄ ነው። ለረጅም ጊዜ እያካሄድን ያለ ነው። አሁንም ቢሆን ዳታው የሚያሳየው አምና በአማጺ እጅ የነበሩ አካባቢዎች ዛሬም በአማጺ እጅ ነው ያሉት። አምና መከራ ውስጥ የነበረ በክሮስ ፋየር በአማጺና በመንግስት ወታደር ሰጣ ገባ ውስጥ ተኩስ ሲያልቅ የነበረው ሰው ዛሬም እያለቀን ያለው ሰው። ጥሩ። እስቲ ደግሞ አሁን የኢትዮጵያን ሁኔታ በዚህ በቀጠና ውስጥ ብናይ ይሻላል እያሰናስተልን ኮንቴክስቹዋላይዝ አድርገንና ብዙ ነገር እየሆነ ነው ያለው። ጃዋር ብዙ መረጃዎች ናቸው በየጊዜው የሚሄዱትና የተወሰኑትን ብቻ አነሳለሁ። አንዱ ዶናልድ ትራምፕ ኢዝ ባክ። አንተም ጽሁፍ ጽፈሃል። ዶናልድ ትራምፕ ደብዳቤ ጽፏል ትላንትና። ከደብዳቤው ጋር ተያይዞ የጻፍከው ነገር አለ። ይሄ አይደለም ከቀን ወደ ቀን እየተባበሰ ያለው የዲፕሎማሲ ኩስመና በሚለው ስር ስለ ደብዳቤው አንድምታ 1-3 ነጥቦችን ጽፈ መልእክትም አስተላልፋል መጨረሻ ላይና መጀመሪያ ደብዳቤውን ስታይ ምንድን ነው የተሰማው? ደብዳቤውንም ዲስፕሌይ ላድርግ ወደ አንተ መጣለሁ። ይሄንን የጻፈው ላላያችሁ ሰዎች ለፕሬዚዳንት አልሲሲ ጽፎ እግረ መንገዱን ከዛው ኮፒን ያደረገው ለኢትዮጵያ ለዛውም ለፕሬዚዳንት ታዬ አጽቀሥላሴ ነው የጻፈው። እስከዛሬ አይቻላቅም። በነገራችን ላይ ኦል አር አዌር ሲጻፍ ቀጥታ ለጠቅላይ ሚኒስትር አብይ አህመድ ኦር ሆኤቨር ጠቅላይ ሚኒስትር ቤዚካሊ ማንም ይሁን ለጠቅላይ ሚኒስትር ነው የሚጻፈው። ኢትዮጵያ ደግሞ ሄድ ኦፍ ኤግዜኪቲቭ ፕራይም ሚኒስተር ስለሆነ እና እኔ በዚህ እድሜ ያየሁት ለመጀመሪያ ጊዜ ለኢትዮጵያ ፕሬዚዳንት ደብዳቤ በቀጥታ ሲጻፍ ፕሬዚዳንቱን ከሚመለከት ጉዳይ ውጪ ይሄንን ነውና ለፕሬዚዳንት አልተጻፈም። ኦፍ ኮርስ ሲሲ ነው የተደረገው። ደብዳቤው ሲጻፍ ምንድነው የተሰማ? ምንድነው ያየኸው? ከዛ በኋላ ወደ አንድምታው እንሄዳለን። ለምን በዚህ ሰዓት ራሱ ተጻፈ? አክቹአሊ አልገረመኝም። ከፕሬዚደንት ትራምፕ የውጭ ጉዳይ ፖሊሲዎች ውስጥ አንዱ ትልቁ ከአብርሃምስ አኮርድ ጋር የተያያዘው ነው። በእስራኤልና በአረቦች መካከል እንትን ለማምጣት በዛ ላይ አልሲሲ ያቀረበው ነገር አለ። ብዙ ጊዜ ነካ አድርጌው ያለው ነገር አልሲሲ እና ግብጾች ያቀረቡት ምንድን ነው? እዛ ውስጥ ሙሉ ለመሳተፍ እናንተ ደግሞ በዚህ በኢትዮጵያ በኩል በአባይ ጉዳይ ላይ ደግፉን ነው። ይሄ ነገር ሲበስል ቆይቶ ሶሺ ራሻ ላይ ትዝ ካለህ አብይ ሄዶ ፕሪሊሚናሪ ስምምነት ላይ ደረሰ። ከዛ በኋላ ጉዳዩ እንግዲህ ይሄ የናይል ጉዳይ ለረጅም ጊዜ በአፍሪካ ዩኒየን ስር በአካባቢው ስር ግፋንቢል በዩኤን ስር ሲደረግ የነበረ ነው። በቀጥታ ወደ አሜሪካኖቹ ምንም ራሱ ሄዶ በውጭ ጉዳይ ሚኒስቴር ሳይሆን በትሬሸሪ ዲፓርትመንት በገንዘብ ሚኒስቴር ስር ነው ሲደረግ የነበረው። ያ ነገር በጣም አስጊ ስለነበረ ብዙ ዲፕሎማቶች ከፍተኛ ርብርብ አድርገው ነው አብይን ጫና ስር ከተውት ዊዝድሮ እንዲያደርግ ያደረገው። ከዋሻው ዲፕሎማቶቹ ይህንን መናገር ይችላሉ። በከፍተኛ ርብርብ ነው ከተስማማ በኋላ ሳያውቀው ነው የገባበት። ትዝ ይልሃል 7 ቢሊዮን ሰጡኝ ሲል ገባበት። መጨረሻ ላይ ወጣ። አሁን ያ ነው በአዲሱ የመጣው። አሁን ግን የዛን ያህል ራሱ እምቢ ለማለት አቅም የለንም። ለምን በለኝ። አንደኛ ዶናልድ ትራምፕ ይሄ የመጨረሻው ተርም ስለሆነ በጣም አግሬሲቭ እና አሰርቲቭ የሆነ ፎሬን ፖሊሲ ነው እየወሰደ ያለው። ሃይ ሪስክ የሆነው የቅድም ካልኩት የአሜሪካ የአቅም ከመዳከም ዲፌንሲቭ የሆነ ግን አግሬሲቭ የሆነ ፎሬን ፖሊሲ ነው እየተከተለ ያለው እና ማንኛውንም ጫና ለቨሬጅ ለማድረግ ወደኋላ አይመለስም በአሁኑ ጊዜ። ሁለተኛ ከአሜሪካ ውጪ ሳውዲ በ2000 ከዚህ በፊት በነበረው ከግብጽ ጋር ቲዮሬቲካሊ ብትቆም ግብጽን ለመደገፍ ነው የምትመጣው እንጂ ከኢትዮጵያ ጋር ቁርሾም አልነበራትም። ከኢትዮጵያ ጋር በቀጥታ ኢትዮጵያን ለመጫን የሚያስፈልጋት ቀጥታዊ ጥቅም አልነበራትም። ለግብጽ አጋርነት ትመጣ ታደርጋለች እንጂ እንትን አልነበራቸውም፣ ቀጥተኛ ጥቅም አልነበራቸውም።
አሁን ግን ኢትዮጵያ በአሁኑ ወቅት ትልቁ ቅድም ያልኩ በኢሚሬት እና በሳውዲ መካከል ያለው ኮምፒቲሽን በጣም ሃይ ስለሆነ ሳውዲ እርምጃ መውሰድ ጀምራለች። በነገራችን ላይ እዛ አካባቢ ላይ ሳውዲን እና ኢሚሬት እንደማያቸው ኢሚሬት እንደ ነብር ነች። ፈጣን ትንሽ ፈጣን ቶሎ ዴሊቨር የምታደርግ ቶሎ ለውጥ የምታደርግ ሾርት ተርም ላይ ሳውዲ እንደ ዝሆን ነው። ትልቅ ኢኮኖሚ ነው፣ ሰፊ ህዝብ ነው፣ ዲፕ የሆነ ስትራክቸራሊ ዲፕ የሆነ የስትራቴጂክ ዴፕዝ ያለው ስቴት ነው። ላለፉት ዓመታት ሲበስል የነበረው አሁን ዝሆኑ እርምጃ መውሰድ ጀመረ። በአንድ ሳምንት ውስጥ ነው ከየመን ጠራርገው ያባረሯቸው። አሁን ሱዳን ላይ አይናቸውን አሳርፈዋል። ሱዳን ላይ አይናቸውን ስላሳረፉ ኢትዮጵያ አሁን ሳንዱች ሆናለች። ለምን? በአንድ ወገን ከኤሚሬት ቀብድ በልተን የኤሚሬት ተላላኪ ሆናል። ተላላኪዎችን ደግሞ በቀላል አይደለም። በሱዳን ውስጥ እየተደረገ አሁን የመን ውስጥ ሳውዲ ያሸንፋለች። የሚቀጥለው ባትል ሱዳን ውስጥ ነው። ሱዳን ውስጥ የሱዳንን አማጺ የሚደግፈውን ኃይል የኤሚሬትን እጅ መቁረጥ ትፈልጋለች ሳውዲ። የኤሚሬት እጅ ከሆኑት ውስጥ ከአንዱ አርኤስኤፍ ነው፣ ሁለተኛው አብይ ነው፣ የኢትዮጵያ መንግስት ነው። ለምን? ክሊርሊ እንደሚታየው ኤሚሬት መሳሪያ ለአርኤስኤፍ ስታቀብል የነበረው የቀጠለችውም በኢትዮጵያ በኩል ነው። ከዛ አልፎ ደግሞ የእብደቱ ክፋት ሬክለስነስ ቤኒሻንጉል ውስጥ ሱዳን ድንበር ላይ የአርኤስኤፍ ማሰልጠኛ ተከፍቶ በዛ አካባቢ ጥቃት ለማድረግ እየተደረገ ነው። ሳውዲ ይህን አትፈቅድም። ስለዚህ ለሱዳን አማጺ የሚደርሰውን ድጋፍ የኤሚሬትን ተጽዕኖ ለመቁረጥ ኢትዮጵያን ጫና አድርጋ እጇ ከኢትዮጵያ የኤሚሬት ተላላኪ መሆኗን እንድታቆም ሳውዲ ጫና ታደርጋለች። ጫና ከምታደርግበት መካከል አንዱ በግብፅ ላይ በመደረብ እኛም መውቀር ነው ማለት ነው። አሁን በዶናልድ ትራምፕ እንወቀራለን፣ በቢን ሰልማን እንወቀራለን። ሁለት ትላልቅ፣ አንዱ የዓለማችን ሀያል ሀገር፣ አንዱ የአካባቢያችን ሀያል ሀገር። this is no longer even about Egypt. እነኚህ ሁለቱ ሀገሮች ናቸው፣ ይወቅሩናል ማለት ነው። የኛ አቅም ስንየው የኛ አቅም ከ2019 ጋር ስናያዘው በጣም ተመናምኗል። ወታደራዊ አቅማችን፣ የውስጥ ስታቢሊቲያችን፣ ዲፕሎማቲካሊ ተነጥለናል። ከአንከር ስቴት ወደ ፓራያ ስቴት፣ ከአካባቢው መሰሶ ወደ አካባቢው በጥባጭ ቦዘኔ መንግስት ተቀይረናል። ሶስተኛ አልጨምርልህ፣ የክርስትና አባታችን ሲምቦሊዝሙን ነው ሰሮና ኢሚሬት ነች። ኢሚሬት ደግሞ ለኛ ብላ ከግብጽ ጋር አትላተምም። አሜሪካና ሳውዲ ሳንዱች ሲያደርጉን ኢሚሬት ከኛ ጋር ሳንዱች መሆን አትፈልግም። እኛ ኤክስፔንደብል ነን ማለት ነው። ኢንተረስቷ ምንድን ነው ታዲያ? እኛ ጋር ይሄን ያህል ከኛ ሳንድዊች የማትሆን ከሆነ ዋጋ የማከፍል ከሆነ ምን ኢንተረስት ኖሯት ነው እኛ ጋር የምትጣበቀው? እንዳው እግረ መንገዱንም ላንሳ፣ ለጥሩ ነጥብ ነው። ጀዋር ምናልባት ፓተርኑን በደንብ የተከታተልክ ይመስለኛል። ከአንድ ኦልሞስት ኦቨር ዘ ላስት 15 ይርስ አንድ ዲኬድ እንውሰድና አንድ 10 ዓመታት ሁልጊዜም ዩኤኢ ሰፖርት የምታደርገው መንግስትን የሚቃወሙትን ነው። ብዙ ጊዜ መንግስትን የሚቃወሙት ሬበል ግሩፕን የተለያየውን ነው። ሊቢያ ላይ፣ የመን ላይ፣ ግብጽ ላይ፣ አሁን ራሱ ሱዳን ላይ። ኢትዮጵያ ላይ ግን መንግስትን ነው የምትደግፈውና ይሄ ነገር እርስ በራሱ አይጋጭም ወይ? ኢትዮጵያ ላይ ልዩ ሁኔታ ነው ወይስ ይሄንን ራሱ የሚገለጽበት መንገድ አለ? ምን ኢንተረስት አላት? ለምንስ ነው የኢትዮጵያ መንግስት የምትደግፈው ሌሎቹን ትታ? ይኸውልህ እነኚህ የሚድል ፓወሮች በተለይ የዩኤኢ ስትራቴጂ በደንብ ማጥናት አስፈላጊ ነው። ፋሲኔቲንግ። ምክንያቱም እስከ ቅርብ ጊዜ በሆርን ኦፍ አፍሪካም ሆነ በሌላ አካባቢ በሰልወል ካንትሪ ላይ ግሎባል ፓወሮች ጠንካራ የሆኑ የአካባቢያዊም ሆነ የዓለም ኃይላት ተጽዕኖ ለማድረግ ሀገራችን ላይ ስራ ይሰራሉ። ለምሳሌ እኛ ራሱ ጊዜ ተለዋውጠናል። በንጉሱ ጊዜ ከአሜሪካ ጋር ነበር። ከዛ በደርግ ጊዜ ደግሞ ከሶቪየት ጋር ገባን። ሶቪየትም ሆኑ አሜሪካ መንግስት ለመንግስት ነው የሚሰሩት። ሶቪየት ስትደግፍ የነበረው የኢትዮጵያ መንግስት ነው። እንደ መንግስት ተቋማዊ ግንኙነት ነበር። ኢንስቲቱሽናል አሬንጅመንት። አሜሪካም ንጉሱን ስትደግፍ ኢት ዋዝ ኢንስቲቱሽናል አሬንጅመንት። በኢህአዴግ ጊዜ ራሱ ብንወስድ መለስ ቻይናና አሜሪካን ሲያጫውት መለስ እንደ የተቋም የኢንስቲቱሽን ሄድ ነበረ ዲል ሲደረግ የነበረው። የሚሰራው ነገር ፎርማል ነው፣ ኢንስቲቱሽናል ነበረ።
ኤሚሬቶቹ ለየት ያለ ስትራቴጂ የሚጠቀሙት ተቋም ለተቋም አያደርጉትም ግንኙነቱን መንግስት ለመንግስትም ሀገር ለሀገርም አይደለም ግለሰብ ነው ለምን ነው ግለሰቦችን ፒክ ያደርጋሉ እነኛን ግለሰቦች በጥቅም ይይዟቸዋል ጥቅማቸው ስልጣን ላይ መቆየት ሊሆን ይችላል መክበር ሊሆን ይችላል እነዛ ሰዎች ይዙና በእነኛ ሰዎች ነው ጥቅማ ምንድነው ጥቅማቸው ኢትዮጵያ ውስጥ ሆነ ሌላ ቦታ አንዱ የማዕድን ስራ ነው ሁለተኛው የመሬት ስራ ነው ሶስተኛው ኢንፍሉዌንስ የማስፋት ስራ ነው ከኔሽን ስቴት ጋር ከተቋም ጋር የሚደራደሩ ከሆነ የሚከፍሉት ዋጋ ትልቅ ነው ዛሬ ሱዳን ውስጥ ወሰደው አሁን ሱዳን ውስጥ ከመንግስት ጋር ቢደራደሩ መንግስታዊ ነው ኮራፕሽንም ቢኖረው ራሱ የሚሸጠው ወርቅ በሙሉ ዋጋው ከፍ ይላል ምክንያቱም ሶቨሪን ስቴት ሉዓላዊ ከሆነ ሀገር መንግስት ጋር ስታደርግ ምንም እንኳን ያለው ሉዓላዊ ሀገር ቢዳከም ዓለም አቀፋዊ እውቅና ስለሚኖረውና ቅቡልነት ስላለው የመደራደር አቅም ባርጌኒንግ ፓወሩ ሃይ ነው ከፍ ያለ ነው ነገር ግን መንግስታዊ እውቅና የሌለው የመንግስታዊ ባህሪ የሌለው ኃይላት ጋር ዲል በመታደርግበት ጊዜ ዋጋው ከፍ ይላል ለዚህ ከዚህ ሆነ ሰምንድሮ የሚያደርጉት የራሻና አሜሪካ ወይ ሌሎች ድሮ ኔሽን ቢልዲንጉ በእነሱ ሼፕ እነሱን በሚጠቅም መልኩ ሀገር ግንባታው በዛ እንዲሄድ ኢኮኖሚው በዛ እንዲሄድ ወታደራዊ ተቋም በዛ እንዲሄድ ነበር የሚፈልጉት አሁን እንደዛ አይደለም የናሽናል ዲስትራክሽን የኔሽን ቢልዲንግ ሳይሆን ናሽናል አሜኪንግ ነው ስቴት ሜኪንግ ሳይሆን ስቴት አሜኪንግ ፕሮጀክት ነው እየሰሩ ያሉት ምክንያቱም ያለውን ስቴት በማዳከም በተለያየ ቡድን በመከፋፈል እነዛን ቡድኖች አንድ ለአንድ እያጋጩ በርካሽ ዋጋ ሎያልቲያቸውን ሪሶርሳቸውን የመግዛት ስራ ነው እየተሰራ ያለው እና ሊቢያ ውስጥ የሆነውን ብታይ ሊቢያ ፓወርፉል ስቴት ነበር ከተከፈለ በኋላ ተመልሶ አንድ እንዳይሆን ነው የሚሰራው እና ኢትዮጵያ ውስጥ መንግስት አይደለም ኢትዮጵያ መንግስት አይደለም እየደገፉ ያሉት ሞገስ ተሳሳተ ኢትዮጵያ ውስጥም ሽፍታ ነው እየደገፉ ያሉት እንደ መንግስት አክት የሚያደርግ ተቋማዊ አሰራር የሚከተል መንግስት ቢሆን መንግስት ማለት ምንድነው መንግስት ማለት ተቋም ማለት እኮ ነው መንግስት ማለት ስምምነት ሲፈርም ተቋማዊ አመለካከት አካሄድ የሚከተል የሚደረጉ ድርድሮች የሚደረጉ ስምምነቶች ኦፊሻል የሆኑ ናቸው ምንድነው የኛና ዩኤኢ ስምምነት ወደዚህ አይተነው እናውቃለን ምንድነው እየተጠቀምን ያለ ነው አንድ ነገር መርምሩ እስቲ ባለፉት 7 ዓመታት አይደለ አብይ ከመጣ ወዲህ ዩኤኢ በ10 ቢሊዮን ዶላር ኢትዮጵያ ላይ አውጥቻለሁ ትላለች ከነሱ የሰማሁትን ነው it's not propaganda where did they invest that money እስቲ የሰሩልን መንገድ እኔ እስቲ እነሱ የገነቡትን ፋብሪካ እንየው where is that አንድ እዚህ የለጋሃር ፕሮጀክት ብሎ አንድ ጊዜ በጣም ያሞቁታለች አንድ ቢልዲንግ ብቻ ነች ያለቀችው ከዛ በዛ ጊዜ ውስጥ የኛ ሀገር ነጋዴዎች ማአት የአፓርትመንት ኮምፕሌክሶችን ሰርተዋል ሶ ዲሉ አብይን የሚደግፉት የኢትዮጵያ መንግስት ለመደገፍ አይደለም እኔ በተደጋጋሚ ይሄ ግንኙነት ስቴት ቱ ስቴት ይሁን የአብይ ሊደርሺፕ ስታይል በጣም ተመችቷቸዋል ምክንያቱም የሽፍተኝነት ግለሰብ ሀገራዊና ተቋማዊ ሳይሆን ግለሰባዊ ነው ለምሳሌ ሲሄዱ ውጭ ጉዳይ ሚኒስትሩን ይዞ አይሄድም ተቋምን ይዞ አይሄድም እሱ የሚያደርገውን ነገር ሌሎች ተቋማት አያውቁትም ምን ስምምነት እንዳላቸው አያውቁትም he is exactly the kind of leader they want to cultivate በየቦታው በየቦታው የሚያደርጓቸው አማጺያን ወይም ደግሞ በነካ የሚደግፉት አማጺም እኮ አይዲዮሎጂካሊ ድሪቨን አይደለም ማወቅ ያለብን የሚደግፉት አማጺ ምን አይነት መሰለ ሪሶርስ ኤክስትራክሽን ላይ ፎከስ ያደረገ በያዘው አካባቢ ላይ መንግስት አቋቁሞ የጤና ተቋም መንገድ ተቋም አድርጎ ሀገር ገንጥሎ ሀገር የመገንባት ጊዜ ስጠኝ ይሄን ኤክስፔሪንስ ከዚህ ላይ የነበሩ አማጺያን ወይ የማከላዊ መንግስትን ገልብጠው የማከላዊ መንግስት መሆን የሚፈልጉ ናቸው ወይ ደግሞ የአንድን ሀገር የተወሰነ ክልል ገንጥለው አዲስ ሀገር ለመገንባት ይፈልጉ ናቸው these are both nation building rebels የኔሽን ቢልዲንግ ኦብጀክቲቭ ያላቸው አማጺያን ናቸው አሁን ግን እነሱ የሚደግፏቸው የተወሰነ ቴሪቶሪን ይይዙና እዛ አካባቢ ያለን ማዕድን እዛ አካባቢ ያለን የግብርና መሬት ለኤሚሬቶቹ አሳልፈው የሚሰጡ ናቸው እነዚህ ኃይሎች ሉዓላዊ እንሁን ብለው ሲሄዱ ራሱ
አይደግፏቸውም። ምክንያቱም ሉዓላዊነት ካገኙ ዋጋቸውን ከፍ ያደርጋሉ ማለት ነው። የመደራደሪያ አቅማቸውን ከፍ ያደርጋሉ ማለት ነው። እና ለምሳሌ አሁን ኤምሬት ለረጅም ጊዜ ከሶማሌላንድ ጋር ግንኙነት ነበራት። ለምን ነው ሪኮግናይዝ ያላደረጓቸው? ኢትዮጵያን ነበር ሲገፉ የነበረው ሪኮግናይዝ አድርጉ ብለው። ዋይ they want a pariah state የነሱ ተቀጥያ የሆነ በነሱ የሚገፋ እንደፈለጋቸው አየ አንድ ሪቤል ግሩፕ የተወሰነ አካባቢ ሲይዝ ዓለም አቀፋዊ እውቅና ስለማይኖረው ዓለም አቀፋዊ ግንኙነቱ በሙሉ በስፖንሰር ሀገሩ ጋር ነው በኤሚሬት ነው የሚሆነው ማለት ነው። ልክ እኛና ጣሊያን ጦርነት የከተተው ትዝ ይላል የውጫሌው ስምምነት የኢትዮጵያ ግንኙነት በሙሉ በኢጣሊያን በኩል ይሁን የሚለው አይደለም መልሶ ሌላ ጦርነት የከተተን። በነገራችን ላይ ያ ኢትዮጵያ ላይ ተሞክሮ ከሸፈ እንጂ በተለይ ኮስታል ስቴት የምንላቸው ከዛንዚባር አንስቶ ኦል ዘ ዌይ እስከ ኢቦላንድ የነበረው ይሄ ሉዓላዊነት የሌላቸው ግን መንግስታዊ ቅርጽ ያላቸው መንግስት ያልሆኑ በግለብ በሺክደምስ በኪንግስ በተወሰነ የተያዙ ኃይሎችን በመጠበቅም ነበረ ኤክስትራክቲቭ ሲደረግ የነበረው። አሁን ያንን የ19 ሴንቸሪ ስራ ነው እኛ ላይ ለመድገም እየተሞከረ ያለው። በጣም ጥሩ። እንግዲህ ዩኤኢም ማንሳት ካልቀረ የዩኤኢ ሮል ላይ ደግሞ እስቲ ፎከስ አድርገን አንድ ጥያቄ ላንሳ። ተያያዥ ስለሆኑ ጉዳዩ በነገራችን ላይ ለዛ ነው እና ኢትዮጵያን እዚህ መሀል እያመጣን ነው የምናወራው። አይነጣጠልም የቀንድ ፖለቲካ ስለሆነ ዩኤኢ ሪትሪት እያደረገች ይሆን? አሁን የሚያሳዩ ምስሎች ከሶማሊያም ወጣለች፣ ከሌሎች ሀገርም ዊዝድሮ በአንድ ሳምንት ልዩነት ነው በየመንና በሶማሊያ መካከል ይሄ ነገር የተፈጠረውና ዩኤኢ ሪትሪት እያደረገች ኢንቨስትመንቷንም እያወጣች ዊዝድሮ እያደረገች የምትሄድ ከሆነ ኢንቨስትመንት ኢንኮቴሽን ኢንቨስት የሚያደርጉት ምናልባት ኃይል ሳይሆን ተጽዕኖዋ እየቀነሰ ሪትሪት እያደረገች መሆኑን የሚያሳየው ወይስ ሌላ አስተላለፍ መኖሩን ነው የሚያሳየው? ምንድን ነው የሚያሳየን? በዚህ ባለፈው 3 ሳምንታት ያየ ነው። በዩኤኢ እና ሳውዲ አረቢያ መካከልም ውጥረት ነው ያለው። ኦን ቶፕ ኦፍ ዛት ደግሞ ዩኤኢ ሪትሪት እያደረገች ነው ያለችውና ይሄ ምንድን ነው? ምን ያመላክታል? ሳውዲዎቹ እንደዚህ የሚያመሩ አልመሰላትም። አየህ ሳውዲ ማለት ቅድም እንዳልኩ ዞን ነው ስሎው ነው አክት የሚያደርገው እና አክት የሚያደርገው አልመሰላቸው። ግን እርምጃ ሲወስዱ በጣም ፈጣን በጣም ከባድ ስለሆነ እነዚህ ሁለት ሀገሮች እኮ ሊወዳደሩ የሚችሉ አይደለም። ዩኤኢ 1 ሚሊዮን ምናምን ሰው ያላት ሀገር ነች። አብዛኛው ስደተኛ ነው። ወደ 10 ሚሊዮን ቢኖራትም እንትን ነው። ሳውዲ ኢኮኖሚያ በጣም ትልቅ የሆነ ሰፊ ህዝብ ያላት ዲፕሎማሲያዊ ጫናዋ ደግሞ በምስራቅም በምዕራብም ከፍተኛ የሆነ ነውና ባለፉት ሳምንታት ዲፕሎማሲያዊ የሳውዲው ልዑል መጀመሪያ ዲሲ ሄደው እንዳወቅ ዲሲ ሄዶ አስተካክሎት ከተመለሰ በኋላ ወታደራዊ እርምጃ ነው የወሰደው። በአንዴ ወታደራዊ ዲፕሎማሲያዊ ፖለቲካዊ ጫና በማድረግ ኦቨርዌልም ነው ያደረጋቸው። ሾክን አሜሪካኖች የሚሉት አይነት እርምጃ ነው የወሰደው። ስለዚህ ዩኤኢ ታክቲካል ሪትሪት ስልታዊ ማፈግፈግ አድርጋለች። አሁን ከየመን አፈገፈገች፣ ተከትሏ ሶማሊያ መጡ፣ ከሶማሊያ አፈግፍጋ ወጣች። አሁን ሱዳን ላይ ነው። ከሱዳን ሁለት ነገር መጠበቅ አለብን። አንድ ሳውዲ የመንና በተወሰነ ደረጃ ሶማሊያ ላይ ያደረገችውን አይነት ቆፍጠን ያለ ጠንካራ ፈጣን ኦቨርዌልሚንግ የሆነ እርምጃ ሱዳን ላይ ወደ መውሰድ ትሄዳለች ወይ የሚለው ነው። አንዳንድ የሚያሳዩ ነገሮች አሉ። ለምሳሌ ዛሬ ጽፈው 1.5 ቢሊዮን የሚሆን ዶላር በመመደብ ጀቶች እና የተለያዩ ጦር መሳሪያዎች ከፓኪስታን ለሱዳን እንዲመጡ በማድረግ ኦልሬዲ መሳሪያው ሳይመጣ የሱዳንን ጦር ከፍተኛ ሞራል አቅም በመስጠት አድቫንስ እንዲያደርጉ አድርጋለች። ከኛ ጋር የሚያያይዘው የጋው ነው። አሁን ሳውዲ ከኛ ጋር ጠብ መግባት አትፈልግም፣ መጋጨት አትፈልግም ፎር ነምበር ኦፍ ሪዝንስ። ግን የኤምሬት ተቀጥላ ሆነን ሱዳንን ማትራመስ ውስጥ መሳተፋችን ከቀጠለ አይተውንም። መነጋችን ላይ we are extremely vulnerable ለሳውዲ ከፍተኛ የሆነ የንግድ ትስስር ነው ከነሱ ጋር ያለን። አቅማቸው በጣም ትልቅ ነው። they can hurt our economy, they can hurt our security, they can hurt our diplomacy in so many ways. so አሁን አብይ አጣብቂኝ ውስጥ ገብቷል። ዩኤኢን ከኤሚሬት ጋር ያለውን ግንኙነት ካሻከረ
የሚያገኘው ጥቅም የመሳሪያ ድጋፍ ምናምን ሊቀርበት ነው እምቢ ካለ ማለት ነው። እምቢ ካላላ ደግሞ ከሰሊጥ የተደባለቅ ነገር አብረህ ተወቀጥ ነው የሚባለው፣ ሊወቀጥ ነው። ግን አብይ ብቻ አይደለም የሚወቀጠው፣ እኛም አብረን ነው ሀገራችን ነው አብሮ የሚወቀጠው። እና አሁን በጣም ከፍተኛ አጣብቂኝ የሆነ ነገሮች አንዳንድ ስማርት ሙቭ እያደረጉ እንደሆነ ይታየኛል። ለምሳሌ ከጅቡቲ ጋር ሄደው መለሳለስ መሞዳሞድ መጀመሪያቸው፣ ይሄንን የባህር በር ብለው የሚያጦዙትን ባዶ ሬቶሪክ ዝቅ ማድረጋቸው፣ ከኤርትራ ጋር ያለውን ነገር ብዙም አለመግፋታቸው በተወሰነ ደረጃ ሴቭ ሊያደርገን ይችላል። አልቲሜትሊ ግን በተለይ በሱዳን ውስጥ ያለንን ጉዳይ ካላስተካከልን ከሳውዲ ጋር መላተማችን አይቀርም። ግን ደግሞ ጠቅላይ ሚኒስትሩ ትላንትና የዓለም ኬዎስ ለኛ ጥሩ አጋጣሚ ነው ሲልም ነበር እና በምን መልኩ ነው ለኛ ጥሩ አጋጣሚ ሊሆን የሚችለው? በምን መልኩ እናተርፋለን ከዚህ ግርግርና ክራይሲስ? የግርግሩ አካል ባንሆን እናተርፍ ነበረ። የግርግሩ አካል ባንሆን የትልልቆቹ ኃይሎች መጋጨት እየተጫወትናቸው መጠቀም፣ ቻይናም አሜሪካም ኢንቨስት እንዲያደርጉልን ከነሱ የምናደርገውን ለማግኘት የሚድል ፓወር የምንላቸው ቅድም ያልኳቸው ሀገሮች ውስጥ የሚደረገው ሽኩቻም ለምሳሌ ኬንያ እኮ በጣም እየተጫወተችው ነው። እኛ አካባቢ ኬንያም በደንብ እየተጫወተችው ነው። ከኤምሬትም ከሳውዲም ጋር ከሌሎቹም ጋር አመዛዝና እየሄደች ነው። ኢቨን በተወሰነ ዩጋንዳም ሩዋንዳም ጥሩ እያደረጉ እየሄዱት ያለው። እኛ ግን የቀውሱ አካል ነን። እኛ የቀውሱን የቤት ውስጥ ግጭት ብታደርገው ሳህኑና ድስቱ ሲወራወር የዛ የውርወራው አካል ካልሆንክ፣ የውርወራው ታርጌት ካልሆንክ ዞር ዞር እያልክ እነሱ የሚጥሉትን ልትጠቀም ትችላለህ። ወርዋሪና የውርወራው ኢላማ ከሆንክ ግን ተጎጂ ነው የምትሆነው። ምክንያቱም let's not lie to ourselves እኛ አሁን የሚድል ኢስት ክራይሲስ አካል ሆነናል። እኛ በእነኚህ የተፎካካሪ ኃይሎች ውስጥ አንዷ፣ በተለይ ደግሞ ተስማምተው ቱርክ፣ ግብፅ፣ ሳውዲ፣ ኤምሬት ላይ ፎከስ አድርገዋል። እኛ ደግሞ የኤምሬት ተቀጥላ ነን። እኛ ደግሞ የኤምሬት አሽከር ነን። አሽከር ሆነን ሳለን ግጭቱ ሲጀመር ፈረሱን ጥለህ ካልሄድክ አንተ ሎሌ ከሆንክ